እያወራችሁ አለው። እኔ እያወራሁ አይደለም። እኔ ማለት እሷን ያስወጣሁት ምክንያት እራሳችሁ ብላችሁታል እኮ ተጸየፍሽ፣ እንደዚህ ነገር ስትይ እየበላሽ ነበር። አዎ ተጸየፍኩኝ። እና ይሄ ክፋት ነው፣ ይሄ መጥፎ ነገር አይደለም። ማንም ሰው እየበላ ከሆነ እንደዚህ አይነት ነገር ሲሰማ አዎ ይጠየፋል። ግን መጥፎ ሆኜ አይደለም። ደግሞ አልሰደብኳት ወይ ረድቻት ወይ ምንም ነገር እኮ አላልኳት። በቃ አስወረድኳት። በቃ ወጣች። በቃ ይነፍ። ሌላ ሰው ጓደኞች አጠገቤ ሆነው የተናገሩት ነገር ራሳቸው እኮ ይቅርታ ጠይቀዋል እኮ አይደል እንዴ? እኔ ግን ሲጀምር እኔ ልጅቷ ራሱ አሁን ራሱ ብትጠይቁኝ ምን ሆና ነው ብለ የጠየቀችው ብትሉኝ ራሱ እኔ አላቅም። እውነት ለመናገር አላቅም። ምን አላቅም፣ በግልጽ አላቅም ማለት ነው። ቪዲዮዋን ራሱ የልጅቷን ራሱ ቪዲዮ አላየሁም። የልጅቷን ራሱ ቪዲዮ ስከፍት ማለት ነው በስነ ስርዓት እንኳን አላየሁም። እኔ ምግቤን ነበር እየበላሁ አላዳምጥም። እኔ ማንንም አላዳምጥም። ዝጊው በቃ አይተንሻል እኮ አልሽኝ። አይተንሻል፣ ዝጊው በቃ አጥፊው አልሽ። አይቼሻለሁ በቃ። እኔ ደግሞ ስለዚህ ነው የመሰለኝ። ኩኩዬ አንዴ ይቅርታ ላቋርጣችሁና አንዳንዴ ሁላችሁ ባለመግባባት ውስጥ ሆነን መግባባት እንችላለን አይደለ? እዚህ ጋር ቬታ ልክ ነኝ ብላ የተናገረችውና ያደረገችው ነገር ለአንዳንዶቻችን ልክ አይደለም፣ አስከፍቶናል። ኩኩ እርዱኝ ብላ አይደለም እኛ አምጥተን ያገዝናት። ያ እናት ናት፣ እናት ነች። እና ምን ብላ ነው አንቺ ያገሻት? ምን ብላ ነው ያገሻት? እርዱኝ ብላ መታረም ነበረ ስትል ነበረ። ዌቪታ ወልጃለሁ፣ አራስ ልጅ አለኝ፣ ታመሜ ኢንፌክሽን ፈጥሮብኛል ጡቴ። አይ ቲንክ ሶ ስራ እየሰራው አይደለም፣ ተቸገርኩ ነው ያለችው አይደለም። እኛ ደግሞ እንደዛ ለሚያለችው ወተት ቸግሮኛል ለልጅ የቃላት ግድፈት ሊሆን ይችላል። ግን ኦብቪስሊ እዛ ጋር ወላድ ነች፣ አራስ ነች፣ ቸግሯት ነው የመጣችው አይደለም። እኔ ራስነኝ ለልጅ ወጥማጃት እንደዚህ ስላለኝ አመመኝ፣ ታምም ያለው ቁስሌ አሚን ኩኩ ምን ነበር አላምንም ስላልሽ እኮ ነው። አላምንም ስትይ ቪዲዮ ተብኛል ምናምን ስትል ተጸይፈሽ ምን ቅር አድርገሽ ነው ያስወጣሻት? ከዛ እንደውም ከላይ የነበረችው ያ እኔ እኮ እያወራሁ አይደለም። አሁን እንደዛ አድርጊያለሁ መፍትሄ ነው እኮ ያ ምንድነው መሰለሽ አሁን እያልኩ ያለሁት ይኸውልሽ ቪዲዮ እየቆራረጣችሁ ምናምን ላለች ነው። አንደኛ ነገር የሶሻል ሚዲያ ነው። ለአንቺ ልክ ያልሆነ ነገር ለእኔ ልክ ሊሆን ይችላል። ኩኩ ያንን የተቆረጠ ቪዲዮ ስናይ እኛ ስላዘንን ጠራን፣ አገዝናት እኮ አጎበዝ እኮ አሁን ቪዲዮ አለ እዛ ልጅ ማገዝ እኔ ጋር መታችሁ አሁንም ማለት ነው እኔ ጋር መታችሁ እንደዚህ ነው ማለት አይጠበቅባችሁ። ቪታ የፈለገችውን ያሰበች ሁሉ አደረገች። እንኳንም ያደረኩኝ ገባችሁ አይደል? እናንተ ረዳችሁ አይደል? እንኳንም የረዳችሁ በቃ ኢነፍ። እዚህ ጋር እኮ ምንም መወራት የለበትም። አለቀ በቃ። ሁላችሁ ውጡ በቃ። ምንም ነገር ማውራት በቃ አለቀ። ኢነፍ። መዝጋት አለብን። መዝጋት አለብን። የሰው ነገር ላደረሽ ነው የመጣ ነው። ውጡ ምናምን ታያለሽ እንዴ? አይ ቲንክ አራሻን ተጨፋ አይደለሽ? ኢዝ ማይ ፍሬንድ ሳለጌ እና የጓደኛሽን ስም ለእንትን ለማለት ነው የገባሽው ማለት ነው። አየሽ አይደለ? የጓደኛዋን ስም እንትን ለማለት ነው የገባችው እንጂ ለልጅቷ ተቆርቆራሽ አይደለሽም። ባለጌ ሰዋት ቤታችሁን ከፍታችሁ እርዷት። አሁንም ኩኩዬ እኔ ቆንጆ፣ እኛም የመጀመሪያ ብለንሻል። ይኸውልሽ አሁንም አንቺ ያንን ነገር ዲዩቲ ያረሽ ከምትረቂ መጀመሪያ ላይ ሚስ አንደርስታንድ ተፈጥሯል። ለዛ ሶሪ ያው እኔ ባፍ ያወጣኋት ነው።